ከብልጽግና መንግስት ህይወቴን ለማትረፍ ስል ከሀገር ሸሸው ሲሉ የቀድሞ የትግራይ ጊዜያዊ አስተዳደር አቶ ሙሉ ነጋ ከሀገር ወጣሁበት ስላሉት ምክንያት ተናግረዋል። መረጃውን ሰፋ አድርገን ወደ እናንተ የምናደርስ ይሆናል። የኢትዮ ኤርትራ ግጭት መካረሩን ተከትሎ ኢትዮጵያ አስቀድማ የወታደራዊ እርምጃ ቅድመ ዝግጅት ለማድረግ አልማ እየተንቀሳቀሰች ነው ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ወደ አዲስ አበባ ሊያመሩ ነው ተባለ። ዋና ጸሐፊው በቆይታቸው በዋናነት ስለ ኢትዮ ኤርትራ ውጥረት ይመክራሉም ተብሎ ይጠበቃል። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። ከኛ ጋር ስትቆዩ እነዚህን መረጃዎች ሰፋ አድርገን ወደ እናንተ የምናደርስ ይሆናል። ከዚያ ቀደም ብላችሁ ግን ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር እንድታርጉ በትህትና እየጠየቅን በዚሁ ወደ መረጃዎቹ እንለፍ። የትግራይ ጊዜያዊ አስተዳደር የነበሩት አቶ ሙሉ ነጋ ከሀገር የወጣሁት ህይወቴን ለማትረፍ ነው ሲሉ በአንድ ሚዲያ ላይ ቀርበው ተናግረዋል። አቶ ሙሉ ከሀገር ለመሸሽ የተገደድኩበት ስላሉትና ከብልጽግና መንግስት ጋር ስለነበራቸው ቆይታ ያሉትን ተከታትለን እንመለስ። ምክንያቱም እኔ እምነት ያጣ መናገርም ጀመርኩ ማለት ነው። ይሄ ማለት እንዲስተካከል በሚል ግን ያ ደግሞ ለእኔም አስጊ ሆነ። እዛ ብቆይ በጣም ከባድ ለህይወቴ ማሰጋም ችግር ነበር። ጥበቃዎች የተነሱ ምን ተብሎ በሪፖርተር ተናገሩ። አንድ ነገር ሐሳብ ላቀረብኩ ያ ሲሆን እንግዲህ እዛ መቆየቱ ያው ታውቋለህ፣ የሚመጣው ችግር አሁን ያለው መንግስት ትችት አይፈቀድም ይታወቃል። ጠቅላይ ሚኒስትሩ በሆነ እንትን ላይ ለትግራይ 100 ቢሊዮን ብር በጀት የሚል ንግግር ነበር። አንዱ ጋዜጠኛ ውስጥ ጠየቀኝ፣ አይ ይሄ ልክ አልነበረም፣ 100 ቢሊዮን ብር በትግራይ እኛ በቆየንበት ጊዜ እንደዚህ አይነት ብር አልወጣም። ስለዚህ ይሄ ውሸት ነው፣ ትክክል አይደለም ብዬ መልሻለሁ። ትክክል አይደለም፣ እኛው እናውቀዋለን። በጀት ከሆነ ሌላ ከሆነ አላውቅም፣ ለጦርነቱ የሆነ አላውቅም። ግን በጀት ማለት እኛ ተጠቅምንበት ከሆነ ትንሽ ቢሊዮን ብር ነው፣ በአንድ 2 3 4 የሚቆጠር ነው እንጂ የኔ ያክል በጀት በትግራይ አልነበረም። ይሄን አንዱ። ሁለተኛ አጠቃላይ ለውጡ እንደተጠበቀው እንዳልሆነ ይሄድ እንዳልሆነ ምክንያቱም ለውጡ የተሻለ ሰላም፣ የተሻለ ዲሞክራሲ፣ የተሻለ ልማት ለማምጣት ነው። ስለዚህ ይሄን እንደተጠበቀው ይሄድ አይደለም የሚል ሐሳብ ያዋለ እነዚህ አንኳር ናቸው። ይሄ ደግሞ ኃላፊነቴ ነው። ምክንያቱም ይሄን ሪፍሌክት ማድረግ ግዴታ ነው። እኔ የሆነ የኢህአዴግ ሁለት ተብሎች በሁለቱና ሲካሄድ ችግሮቹ ነበሩ። እንኳን ሊሻሻሉ ምንም ክርጥ ወደ ማዱ ነው። አሁንም የቀጠለ ነው። 78 ዓመት ሙሉ ኢትዮጵያ በጦርነት ላይ ያለችው እኔ ያለግፍ መንግስት ይሄን ካላረገ ዋስትና የሰዎች የመኖር ዋስትና ሰላም ካልተረጋገጠ ከጫፍ እስከ ጫፍ ማለት ነው የአገር ሉዓላዊነት ካልተረጋገጠ በጣም ነው። ሌላው አንዱ የሚያናደኝ የነበረው የሻዕቢያ ወታደር ትግራይ ውስጥ ሆኖ ስለ ሉዓላዊነት ይወራል። የአገር ሉዓላዊነት ይባላል፣ ኢትዮጵያን ማጽናት ይባላል። ይሄ ምን ማለት ነው? ኦልሬዲ ሌላ ብዙ በአማራ ክልልም ቦርደር የሱዳን ጦር በተለያየ ቦታ ያለ ይህን መናገር የሞራል ብቃት አልነበረኝም። እኔ ይህን መደገፍ አልችልም። ስለዚህ እነዚህ ሳይ ከዚህ መንግስት ጋር አብሮ መዝለቅ እንደማልችል ይህ መደገፍ ራሱ ትክክል እንዳልሆነ ለራሴን በሰላማዊ አግልያለሁ። ስለዚህ ይሄ ዋናው በኢትዮጵያና በኤርትራ መካከል ለዓመታት ሰፍኖ የቆየው ቀዝቃዛ ሰላም ተሰብሮ ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ እንደሚችሉ የሚያሳዩ ምልክቶች ጎልተው እየታዩ ነው። ኢትዮጵያ የኤርትራ ጦር ተቆጣጥሯቸዋል ካለቻቸው ሉዓላዊ ግዛቶች እንዲወጣ በይፋ መጠየቋ ውጥረቱን ወደ መጨረሻው ጫፍም አድርሶታል። የቀድሞ የኢዜማ ከፍተኛ አመራር መምህር አበበ አካሉ ኤርትራ በትግራይ ጦርነት አጋጣሚ በመጠቀም ወደ ኢትዮጵያ ግዛት ዘልቃ መግባቷንና የድንበር ወሰኖችን እየገፋች መሆኗን ገልጸዋል። ይህ የሉዓላዊነት መደፈር ለደረሰበት ድክመትም የኢትዮጵያ መንግስት ተጠያቂ ነው ያሉት አቶ አበበ፣ ሆኖም መፍትሄው የዲፕሎማሲ ስራዎች ተሟጠው እስከሚያልቁ ድረስ በንግግር ሊፈለግ እንደሚገባም አሳስበዋል። የኦፌኮ ከፍተኛ ባለስልጣን አቶ ሙላቱ ገመቹ በበኩላቸው ኢትዮጵያ በአሁኑ ወቅት ካለችበት ውስብስብ የውስጥ ጉዳይ አንጻር የኃይል እርምጃን ማስወገድ እንደሚጠቅም ይገልጻሉ። አገሪቷ ጥቅሟን ማስከበር ያለባት በሰከነ ዲፕሎማሲ መሆን እንዳለበትም አክለው መምህር አበበ አካሉ እንደሚሉት ኤርትራ የኢትዮጵያን መንግስት የሚቃወሙ ታጣቂዎችን ስታደራጅና ስታስታጥቅ መቆየቷ የአደባባይ ምስጢር ነው። ሆኖም አሁን ባለው የዓለም አቀፍ ፖለቲካ ሁኔታ ቀይ ባህርና የአፍሪካ ቀንድ የበርካታ ሀያላን ሀገራት አይን ያረፈበት በመሆኑ
ወደ ቀጥታ ጦርነት መግባት ቀጠናውን የሀያላን መፋለሚያ ሜዳ ሊያደርገው እንደሚችል ስጋታቸውን ገልጸዋል። የዘርፉ ተንታኞች እንደሚሉት የኢትዮጵያ ይፋዊ ደብዳቤና የተከታታይ ባለስልጣናት መግለጫዎች ሁለት ትርጉም ሊኖራቸውም ይችላል። አንደኛው የወታደራዊ እርምጃ ቅድመ ዝግጅት ኤርትራን ለዓለም አቀፉ ማህበረሰብ ወራሪ አድርጎ በማሳየት ለሚወሰደው ማንኛውም ወታደራዊ እርምጃ ህጋዊና ሞራላዊ መሰረት ለመጣል የታለመ ሊሆን ይችላል የሚል ሲሆን፣ ሌላኛው ደግሞ ለባህር በር ድርድር ጫና ለመፍጠር ኢትዮጵያ የባህር በር ጥያቄዋን ለማሳካት ድንበር ላይ ያለውን የኤርትራ ጦር መውጣትን እንደ መንደርደሪያ ካርድ ልትጠቀምበት ትችላለች የሚል ነው። ያም ሆኖ በሁለቱ ወገን ያለው የመሳሪያ አፈሙዝ የመሳብ ፍላጎት ከምንጊዜውም በላይ መቃረቡ የአፍሪካ ቀንድን ወደ አዲስና አስከፊ ቀውስ ሊከተው ይችላል የሚለውን ስጋት በከፍተኛ ሁኔታ እንዲያይል አድርጎታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በዚህ ሳምንት አዲስ አበባን እንደሚጎበኙ ተሰምቷል። ጉቴሬስ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉም የተነገረ ሲሆን ጎን ለጎንም ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ ተብሎ ነው የሚጠበቀው። በዋናነት ግን ዋና ጸሐፊው በዚህ ጉብኝታቸው ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንደሚወያዩ የተመላከተ ሲሆን ይህም ስለተባባሰው የኢትዮ ኤርትራ ውጥረት እንደሆነም ተጠቁሟል። እንደሚታወቀው የኢትዮጵያ መንግስት ሻዕቢያ በኢትዮጵያ ላይ እያደረገ ስላለው ህገወጥ ድርጊት ሁለት ጊዜ ይፋዊ ደብዳቤ ለተመድ ያስገባ ቢሆንም እስካሁን የተባበሩት መንግስታት ድርጅት ለኢትዮጵያ ደብዳቤዎች ምላሽ አለመስጠቱ ይታወቃል። በመሆኑም አንቶኒዮ ጉቴሬስ ኢትዮጵያ በደብዳቤዎቿ ለጠየቀቻቸው ጥያቄዎች ምላሽ ይዘው መጥተው ይሆን? በቀጣይ የምንመለከተው ነው የሚሆነው። አድማጭ ተመልካቾቻችን ለሰዓቱ ያዝናቸውን መረጃዎች እዚህ ላይ እናበቃለን። በቀጣይ በሌሎች መረጃዎች ደግመን እስከምንገናኝ ጤና ይስጥልን፣ ቸር ያሰማን። you.